ስደትና ቤተሰብ በሚል ርዕስ ወደ እናንተ ተመልሼ መጥቻለሁ። የኔ ተወዳጆች ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ውድ ቤተሰቦች እግዚአብሔር ሰላምና ቸርነት በያላችሁበት ብዝት ይበልልኝ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ። የኔ ተወዳጅ ቤተሰቦች ዛሬ ቤተሰብና ስደት በሚል ተመልሼ ወደ እናንተ ስመጣ የታዘብኩትን አር ደግሞ ብዙ ነገር የተመለከትኩትን ነገር ነው ሼር ላደርጋችሁ ወደ እናንተ የመጣሁት ማለት ነው። እኔ ተወዳጆች እዚህ ጋር እያወቅን ኦር ሳናቁ የሆነ ነገር ሆነን የምንሰራቸው ስህተቶች ናቸው እኔ ይዤላችሁ የመጣሁት ማለት ነው። አረብ ሀገር በስደቱ ዓለም ስንኖር ለስራ ነው የመጣ ነው። ለንሰራ ስንመጣ ፓርትነሮቼ የምንሳሳታቸው ስህተቶች ናቸው። ገንዘብንና ቤተሰብን ያለመለየት ትልቁ ዋነኛው ስህተታችን ነው። ትልቁ ስህተታችን ገንዘብና ቤተሰብን ያለመለየት። እኛ እዚህ ሀገር ስንመጣ መቼም ከኢትዮጵያ ተነስተን ስንመጣ ወይን ደግሞ ቤተሰቦቻችን ከፍለውልን ወይን ራሳችን ሰርተን አጠራቅመን ብቻ በኋላ አይነት ነገር ነው በጣም ከባድ ነገር ወይ ከባድ ችግር ካልገጠመን ዝም ብለን መቼም የደላው ሰው አረብ ሀገር ይመጣል ኖ ኔቨር አይመጣም። ለምን መሰላችሁ? ያው ተቸግረሽ ነው ኦር ቤተሰቦችሽን ህይወት ለመቀየር ያሉበትን ነባራዊ ሁኔታ ለመቀየር የራስሽን ያለሽበትን ነባራዊ ሁኔታ ለመቀየር ነው የኔ ውድ እህት የኔ ጀግና ሴት ፓርትነር ማለት ነው አረብ ሀገር ተሰደሽ የምንመጣው እኛ እዚህ ሀገር ስንኖር 10 አመት 15 አመት ምናምን አመት እዚህ ሀገር ኖረን ምንም ትርፋማ ሳንሆን ወደ ኢትዮጵያ የምንመለሰው ለምን መሰላችሁ? ትልቁ ምክንያት ቤተሰብንና ገንዘብ ያለመለየት ነው። ቤተሰቦችሽ ተበድረው ይላኩሽ ኦኬ ተልኬያለሁ መጥቻለሁ ሰርቼ 2 አመት ሰርቼ የመጀመሪያ 2 አመቴን ለቤተሰቦቼ ባደርግ መልካም ነው። አድርጉ፣ ምንም ችግር የለውም። ቤተሰብ እኮ ነው። ቤተሰብ እናት አባት ናቸው እና አድርጎ ኦኬ ችግር የለውም። ከዛ ባለፈ ደግሞ ለራሳችን ደጋግሜ ነው ማለት ነው ለራሳችን ሰርተን በጣም ተጎርተን ነው የምንሰራው። በጣም በብዙ ችግር ውስጥ ነው አልፈን የምንሰራው ስራ ገንዘብን የምናገኘው በወር ግፋቢል 1000 ድርሃም ነው ኦር ደግሞ 2005 በቃ 2002 እንደዛ አይነት ነገር እየተከፈለን እያጠራቀምን ነው ቤት ገዝቼ ሰርቼ ምናምን ብለን ብዙ የምንታመመው ብዙ ነገር የምንሆነው በቤተሰቦቻችን የምንከዳው በዚህ ሰሞን ብዙ ነገር ነው ሚዲያ ላይ የተመለከትኩት። አንድና ሁለት ነገር የሚባል ሳይሆን በጣም ብዙ ነገር ነው ሚዲያ ላይ የተመለከትኩት። እሱም ነገር ምንድነው? አንዲት ፓርትነሬ የአረብ ሀገር የምትሰራ ሴት አባቷ ከድቷት ሚዲያ ድረስ ስታወጣ እሷ ምናልባት እኔ ለሷ የሆነ ነገር ለማለት ምልከታ አልሰጥ ምናምን አይደለም፣ ግን እሷ ያንን ጥግ ድረስ የሄደችው 12 አመት ኦራስ እንደዛ አይነት አመት 12 አመት ሙሉ እሷ ኖራ እዚህ ሀገር ሰርታ ብዙ ችግሮችን አሳልፋ የተጠራቀመው ገንዘብ የተገዛው ምናምን በአባቷ ስትከዳ ትልቁ ምክንያት ምንድነው? ቤተሰብንና ገንዘብ ያለመለየት ነው ትልቁ ምክንያት ማለት ነው። ስለዚህ እኛ ደግሞ አንድ እህታችን የሆነ ነገር ገጥሟት ሚዲያ ላይ ስትወጣ ከዛች ከእህታችን መማር አለብን። በተለይ ደግሞ በአሁኑ በብዙ አይነት ነገር ከሚዲያ መማር እንችላለን። ብዙ ነገር መማር እንችላለን። ለምን መሰላችሁ? ገጠመኝ ሲገጥማቸው ሚዲያ ነው ይዘው የሚወጡት። ጊዜው የሚዲያ ሆኗል መሰለኝ ጊዜው። ስለዚህ ከዛ ነገር መማር እንችላለን። አንዱ ካንዱ አይማርም። እኔ ላይ ካልደረሰ የሆነ ስህተት እኔ ላይ ካልደረሰ መማር አይቻልም የሚመስል ነገር ማለት ነው። አንዱ ላይ ካልደረሰ አይማርም ሰው ማለት ነው። ቤተሰብንና ገንዘብን መለየት ያልኩበት ምክንያት ይሄ ነው። ቤተሰቦቻችንን ያንን 2 አመት ሰርተን ያጠራቀምናትን የ2 አመት ገንዘብ ከሰጠን በኋላ ኮንትራት ቤት ስንሰራ በየ2 አመቱ እረፍት አለን። 2 አመት አጠራቀምሽው ገንዘብ ኦኬ ምንም ነገር ገጠር አካባቢ ቦታ ይገዛል ኦኬ እሱንም ማይግዛ አጠገቤ ሊያዘው
4 አመት ከሰራው በኋላ ሄጄ እረፍት 2 ወር አለኝ አይደል? በዛችን እረፍት ጊዜ የሆነ ነገር ገዝቼ በስሜ የሆነ ነገር አድርጌ ቤተሰቦቼ አደራ ብዬ መምጣት እችላለሁ። በስሜ ነው ያለው፣ በራሴ ነው ያለው፣ መምጣት እችላለሁ። ተመልሼ እዚህ ሀገር መስራት እችላለሁ። አባቱ ግን አካልዬ እንደዚህ አደርግ፣ እናቴ እንዲህ አርጊ፣ አባቴ ይሄው አባትም እኮ ይከዳል። አባትም ይከዳል። ስለዚህ መስራት፣ መቀየር፣ መያዝ፣ ትላንትናን ማሻሻል የምንችለው ብልሃት ሲኖረን ነው። እያመንን ነው የሚከዱ አይደለ? አምነን የምንከዳ ከሆን ደግሞ እንዴት ልበላችሁ? ከአባት በላይ ምን አለ? ከአባት በላይ የሚከዳ ሰው ምንም የለም ብዬ አላስብም። አባት ከከዳ ብሎ የሚያስብ ብዙ ሀሳብ የሚመጣባችሁ ልጆች አላችሁ በስደቱ ዓለም ስትኖሩ ማለት ነው። ግን በስደት ዓለም ስትኖሩ እግዚአብሔር ሰው ይስጣችሁ። የእውነቴን ነው የምላችሁ፣ እግዚአብሔር ሰው ይስጣችሁ። ሴት ልጅ እዚህ አረብ ሀገር እየሰራች ትርፋማ የምትሆነው ትላንትን መቀየር የምትችለው ዛሬን የተሻለ ማድረግ የምትችለው ነገ ገብቼ ይሄን አደርጋለሁ እንዲህ ያደርጋለሁ እንደሰራለው ይሄንን ብላ የምትለው ቤተሰብ እግዚአብሔር ሰጣት ነው። ከቤተሰቧ ውስጥ አንድ ሰው ብዙ አይደለም፣ አንድ ሰው ለሷ ተቆርቋሪ የሆነ አይዞሽ የሚላት እኔ ያለውልሽ የሚላት የሷ የምሰራውን ነገር የሚሰበስብላት እሷ የምሰራውን ነገር ቁብ ነገር ላይ የሚያደርግላት ቤተሰብ እግዚአብሔር ይስጣችሁ። እግዚአብሔር ቤተሰብ ከቤተሰብ ውስጥ አንድ ሰው ልባም የሆነ ሰው የሚያስተውል ሰው ላንቺ የሚያስብልሽ ሰው እግዚአብሔር ሲሰጥሽ አንቺ ደግሞ ውጤታማ መሆን ትችላለሽ። አለዛ እድሜ ነው እንጂ እዚህ ሀገር የሚያልቀው ጊዜሽ ነው እንጂ እዚህ ሀገር የሚያልቀው ምንም ትርፋማ ልትሆኚ አትችይም። ከእንደዚህ አይነት ነገር ደግሞ ራስን ከአንዱ መማር አንድ ነገር ወደ ሚዲያ ይዞ ሲመጣ ከዛ ነገር ደግሞ አንቺ መማር እኔ መማር እኔም የአረብ ሀገር ሴት ነኝ። እየሰራሁኝ ነው። እኔ የሆነ ነገር ሴፍ እያደረኩ ነው፣ እየሰራሁ ነው። ከትላንትና ዛሬ የተሻለ ላይ ነኝ። እግዚአብሔር ይመስገን። ትላንትናን አሻግሮኝ ዛሬ ነው ያደረሰኝ። የነገን ደግሞ እሱ ያውቃል እና እግዚአብሔር ይመስገን። ነገር ግን በዚህ ሁሉ ነገር ውስጥ እዚህ ሀገር ስንኖር ደጋገምኩታል፣ ይቅርታ እዚህ ሀገር ስንኖር እግዚአብሔር ሰው ይስጣችሁ እና እናንተም ሴፍ የምታደርጉ አምናችሁ ማትከዱ ሳይሆን እያመናችሁ ባመናችሁት ልክ ደግሞ ራሳችሁን ሄዳችሁ የሆነ ነገር በራሳችሁ መስራት፣ የሆነ ነገር በራሳችሁ እዚህ ጋር የሰራችሁትን ነገር እዛ ጋር ሴፍ ማድረግ። ዛሬ ቤተሰቦቼ እንደዚህ በደሉኝ ብዬ ለሚያልቅ ገንዘብ አደባባይ ቤተሰቤን ሳቆም እናቴን ሳቆም ለምሳሌ እዚህ ይሄን ሰሞነኛ እንትን ሚዲያ ላይ አባቴ ከዳኝ ብላ የመጣች እህቴ በሷ ልፈርድ ምናምን ፈልጌ አይደለም። ነገር ግን ነገ እንቺ ልጅ የሚቆጭበት አጋጣሚ አለ። አባትየውስ አባት ነው ከዳ አይደል? ነገ ግን በሆነ ነገር አባት ነውና በሆነ ነገር እንቺ ልጅ የሚቆጫት ለምን መሰላችሁ? አባት ነው፣ ቤተሰብ ነው። ቤተሰብን እነዚህን አባት ለአደባባይ ስታወጣ ከባድ ነው። እኔ ያሰሙን በቃ በሆነ እንትን ሀሳብ ነው አንድ ላይ ያደረኩት እንጂ ይሄንን ሀሳብ ማንሳት ፈልጌ ምናምን አይደለም። ግን አንቺ አባትሽን ስታከብሪ አባትሽን በቃ ገበናሽ አይደል ሸሸግ ማድረግ መልካም ነው። ነገ ምንም አይጠቅምም ያ ነገር ማለት ነው። ነገ ደግሞ አንቺን ሊቆጭሽ ይችላል እና አባትና እናት ያላችሁ ሰዎች እናትና አባቶቻችሁ ሳይረግሙ ይሄዱ። እውነቴን ነው የምላችሁ። እናትና አባት ያላችሁ ሰዎች ደግሜ ነው የምላችሁ፣ አባታችሁ ሳይረግማችሁ፣ አባታችሁ ሳያዝንባችሁ፣ እናታችሁ ሳታዝንባችሁ በቃ አላ ምን ማለት እንደፈለኩኝ ይሄንን እምላችሁ ስሜቱ ላይ ገባችሁ ይችላል። እናትና አባት ያላችሁ ሰዎች ማለት ነው። ኦር በእናትና አባት ጉያ ውስጥ ያደጋችሁ ሰዎች ይሄ ስሜት ላይ ገባችሁ ይችላል። ግን አንድ ቀን የሚቆጭሽ ቀን ይመጣል። እሱም ለምን መሰለሽ? ቤተሰብና ገንዘብን ያለመለየትሽ ምክንያት አባትሽን አሳጣሽ። አይሽ አባትሽ ሊያዝንብሽ፣ እናትሽ ልታዝንብሽ።
ነገ አባቴ ይቅር በለኝ ብለሽ እንኳን ይቅርታ የምትጠይቂበት አጋጣሚ ላይኖር ይችላል። እኔ ይሄንን ነገር ስናገር ለሁሉም ነው የምናገረው። ሁሉም እናንተ ይሄ ቪዲዮ እናንተ ጋር የሚደርሳችሁ ሰዎች ሁላችሁ ነው ይሄን ነገር የምናገረው። እናትና አባት ኢትዮጵያ ውስጥ አለኝና በገንዘብ ንክኪ ገንዘብና ቤተሰቤን ሳለይ በመቅረቴ እኔ ላይ ነገ አግኝቸው ይቅርታ ሳልጠይቀው የእውነቴን ነው የምላችሁ። በስደት ዓለም ስትኖሩ በሰላም መግባታችንን ፈጣሪ ነው የሚያውቀው። እዚህ ሀገር ምን ያህል እንደምንኖር እግዚአብሔር ነው የሚያውቀው። ቤተሰቦቻችንን ሰላም እንደምናገኝ እግዚአብሔር ነው የሚያውቀው። ሁሉን አዋቂ እግዚአብሔር ነው እና ቤተሰቦቻችንና ቤተሰብንና ገንዘብ በመለየት ብቻ ከማይሆን ነገር ቤተሰቦቻችን እንዳያዝኑብን እናት አባቶቻችን እንዳያዝኑብን ነው ልላችሁ የምችለው የምወደው። የኔ ተወዳጅ ቤተሰቦች የኔ ፓርትነሮች ይሄ ቪዲዮ እናንተ ጋር የደረሰው ሁላችሁም ማለት ነው። ይሄ ቪዲዮ እናንተ ጋር የደረሰ ሰዎች ሁላችሁም እናትና አባቶቻችሁ እናትሽ ሳታዝንብሽ አባትሽ ሳያዝንብሽ ነገ አግኝተሽ እንኳን ይቅርታ ላትጠይቂ ትችያለሽ በስደት የምትኖር እህቴ። ስለዚህ ስደትና ቤተሰብ የሚለው ርዕሴ ይሄን ርዕስ ስለና ስለ አባቱ ምናምን የሚለው ነገር ሳነሳ በጣም ኢሞሽናል ነው የሆንኩት። በባለፈው ያንን ቪዲዮ ሳይ አባት ጋር እኮ ጥፋት የለም ማለት አይደለም፣ ጥፋት አለ፣ የሆነ ነገር አለ እና ልጅም ጋር እንደዛ። ግን ያ ነገር በጣም ይሄ ነገር ለኔ በጣም የሚከብድ ነገር ነው እና ዋናው ፖይንቴ ቤተሰብንና ገንዘብን ለዩ። በገንዘብ ምክንያት ቤተሰቦቻችሁን አትጡ። ቤተሰብ አይዘንባችሁ በገንዘብ ምክንያት። ይሄንን ነው የምላችሁ እና ዩቲዩብን ይሄንን ሀሳብ የወደዳችሁት ላይክ አስቀምጡልኝ፣ ላይክ ኮሜንት አስቀምጡልኝ። አስተያየት መስጫ ላይ አስተያየታችሁን አስቀምጡልኝ። እናንተ የእናንተስ ምልከታ የኔ ምልከታ በዚህ መልኩ ሼር አድርጌያችኋለሁ። የእናንተ ምልከታስ ምን ይመስላል የሚለውን ሼር አድርጉልኝ። ዩቲዩብን ላይክ ሰብስክራይብ ያደረጋችሁ አበረታቱ ይደላችሁ ወዳለሁ። ሰላማችሁ ብዝት ይበል። በሌላ ቪዲዮ እስከንገናኝ ድረስ ቻው ቻው፣ ሰላም እንገናኝ ብያለሁ። የኔ ተወዳጆች ሰላማችሁ ብዝት ይበልልኝ።